ያን አሸነፈው የሚባለውን ሰው ቀጥቅጦ ገሎ ምናምን ካልሆነ አሸነፈ አይባልም። ማምለጥም ማሸነፍ ነው ለማለት እኮ ነው። ብዙ ጊዜ መሻይኾቹ፣ ዱዓቶቹ፣ አስተማሪዎቹ ህዝቡ አልቀበል ሲል ህዝቡ እዚያው ስተት ላይ እዚያው ጭፈራው ላይ ሲያዩት ወይኔ የኔ ስራ በቃ አልተሳካልኝም። የሙሳ መጽሐፍ ረሕማ ነው፣ ሁዳ ነው፣ ተፍሲል ነው፣ ዝርዝር ህግ የነበረው ኪታብ ነው። ላኢላሃ ኢላላህ ማለት ሲጀምሩ ነው አዛ የመጣባቸው ሙሳ ሲቀሩ። ሙሳ የአላህ ባሪያ ቢሆኑም ምንም ትልቅ ሰው ቢሆኑም የአላህ እርዳታ ሳይጨመር ምንም ማድረግ አልቻሉም ነበረ። ነብይነት በምርጫ በድምፅ ብልጫ የሚመጣ አይደለም። ነብይነት በዘር የሚመጣ አይደለም። ለሙሳና ለሃሩን ሰላምታዬ ይውረድላቸው፣ በእነሱ ላይ ይስፈን አለ አላህ። أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. علمنا ما جهلنا، ذكرنا ما نسينا، وأحسن ختامنا يا رب العالمين. تقبل منا القليل واعف عنا الكثير، ولا تؤاخذنا بالتقصير، إنك على كل شيء قدير. إنك نعم المولى ونعم النصير، غفرانك ربنا وإليك المصير. اللهم آت نفوسنا تقواها وزكها أنت خير من زكاها، أنت وليها ومولاها برحمتك يا أرحم الراحمين. የተከበራችሁ የአፍሪካ ቲቪ የተፍሲር ፕሮግራም ተከታታዮች እንደዚሁም በመስጂድም በያላችሁበት ቦታ ሆናችሁም ይህንን የተፍሲር ፕሮግራም በድምጽም በምስልም የምታገኙ ዛሬም እንደተለመደው ከሼኽ ጀሌ መስጂድ የሚተላለፈው የተፍሲር ፕሮግራም ሱረቱ ሳፋት ላይ ከስንተኛ አንቀጽ ነው? ከ114ኛ ላይ እንነሳለን። ሁላችሁም በጥሞና እየተከታተላችሁ የአላህን ሱብሓነሁ ወተዓላ መልእክት ለመረዳት ሙከራ አድርጉ። ባለፈው ያየነው የነቢዩላህ ኢብራሂም ታሪክና ሌሎችም ትልቅ አስተምሮት አላቸው። ሰዓቱ ዘግይቶ ትንሽ አስተምሮቱን አላየንም። ዛሬ ወደፊት ያሉትን ትምህርቶች እናይና ደርሱን አብረን ስናይ የምናያቸው ሊሆኑ ይችላሉ ኢንሻአላህ። ወለቀድ መነና ዐላ ሙሳ ወሃሩን ይላል አላህ። አሁን እንግዲህ የነቢያቶችን ታሪክ እየነካካ በዚህ ልንማረው የሚገባንን ነገር እየነገረን ነው ያለውና ሱረቱ ሷፋት 114ኛው ላይ ስለ ሙሳና ስለ ሃሩን ነው የሚነግረን። የሌሎችንም ነቢያቶች ታሪክ እንዳለፈ ባለፈው እንደነገረን ሁሉ ሙሳና ሃሩንም ታሪክ የሚያወሳቸው ከፍተኛ መልእክት ያስተላለፉ ብዙ መስዋዕትነት የከፈሉ ታላላቅ ነቢያቶች ናቸውና በሙሳና በሃሩን ላይም ውለታችንን ውለናል ይላል አላህ ሱብሓነሁ ወተዓላ። ተፈضልና ወአንዓምና አልመኑ ወልፈضሉ ወልኢንዓም። ተፈضልና ወአንዓምና አላ ሙሳ ወሃሩን፣ ለሙሳና ለሃሩን ትልቅ በጣም ከፍተኛ ግዙፍ የሆነ ጸጋ ሰጥተናል። ምንድነው እሱ? ነቢይነቱ ነዋ። ምንድነው እሱ? ከነዚያ በጣም ከዘቀጡ ማህበረሰቦች ተወልደው ያንን ያህል ትልቅ መስዋዕት የሚከፍሉ ነቢይ መሆን ራሱ ትልቅ ነገር ነው። ወነጀይናሁማ፣ ሌላው መኑ በዳዕዋ እንቅስቃሴ ላይ ሲያደርጉ የዳዕዋ ጠላቶች ሊያጠፏቸው ከምድረ ገጽ ሊያጠፏቸው ባደረጉት እንቅስቃሴ ላይ የኔ ጣልቃ ገብነት ገብቶ ነፃ ወጣኋቸው። ነጀይናሁማ፣ ነፃ ወጣናቸው አለ አላህ። ወቀውመሁማ፣ እነሱ ብቻ ሳይሆን የነሱንም ህዝቦቻቸውን ዘመዶቻቸውን ከነሱ ጋር አብረው እስላምን የተቀበሉትን ነፃ ወጣን አለ አላህ። من الغم الشديد الذي أصابهم بسبب الخوف من الغرق ومن فرعون وقبيه. وقومهما من الكرب العظيم، كذاك تالاق ጭንቀት። ونصرناهم، رداناቸው على الله فرعوننا ህዝቦቹን እንዲያሸንፉ
فكانوا هم الغالبين الشنافيዎቹ እነሱ ሆኑ አለ አላህ እነማን ሙሳና ሃሩንና ህዝቦቻቸው وآتيناهما ሙሳና ሃሩንን ሰጠናቸው الكتاب المستبين ግልጽ የሆነውን መጽሐፍ አልበይን አልዋضح ለሚያነበው ለሚሰማው ምንም አይነት ግር የሚል ነገር የሌለው ግልጽ የአላህን Subhanahu Wa Ta'ala ብቸኛ አምላክነት በግልጽ የሚያስተምር የሙሳንና የህዝቦቹን ትክክለኝነት የሚናገር ከአላህ ሌላ የሚመለክ ነገር የሌለው መሆኑን በይፋ የሚያስተምር ኪታብ ሰጠናቸው ለሁሉም وهديناهما الصراط المستقيم ሁለቱንም ትክክለኛው መንገድ መራናቸው አለ አላህ الصراط المستقيم هو الإسلام إسلامን ማለት ነው اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين ብሎ ፋቲሃ ላይ የነገረንን ቀናው መስመር አስያዝነው ሙሳንና ሃሩንን አለ አላህ الصراط المستقيم هو الإسلام ቀጥ ያለ መስመር ማለት ትክክለኛ መንገድ ማለት ኢስላም ነው لا شك ولا شرك ولا نفاق ولا جدال ولا خلاف ትክክለኛው መስመር ተውራትም ላይ እንጂልም ላይ ትክክለኛ መስመር ተብሎ የተመሰከረለት ኢስላም ብቻ ነው ከአደም አንስቶ እስከ ሙሐመድ ድረስ የመጡ ነቢያቶችም ያስተማሩት ይሄንኑ ኢስላም ነው وآتينا موسى وهارون الكتاب الواضح وهو التوراة وهديناهما الطريق المستقيم الذي لا اعوجاج فيه منم إن كان يللون قطتنياو مسمر مراناتشو وأثنينا وتركنا عليهما بالنس لا يتون اللاتشو في الآخرين المدح والثناء في الآخرين كهوالا يميمتو سوج انديا موقسواتشو انديا ودسواتشو سلا النسو سيورا كوش بدق لو انديا دامتو أدرقنا يا موساننا يهارون انتاريك على الله سلام على موسى وهارون لموسانا لهارون سلام تايا يورد اللاتشو بالنسو لا يسفن على الله وأثنينا على موسى وهارون بالذكر الجميل الباقي في من بعدهما سلام على موسى وهارون مثل هذا الجزاء نجزي كل من كان إنا كذلك نجزي المحسنين ملكام يميولو تنسوج لك بزي ملكنا من الداتشو إنهما موسى هارون ناتشونا من عبادنا المؤمنين ትክክለኛ እምነት ካላቸው ባሮቻችን መካከል ሙሳና ሃሩንም አባል ናቸውና ነው አለ አላህ Subhanahu Wa Ta'ala اللهم اجعلنا من المؤمنين ሰው አማኝ ሲባል ዲቀላል ይመስለዋል አንዳንድ ጊዜ አማኝ የሚል አልበቃው ይያለ ሌላ ስም ተቀጥላ ስም ይፈልጋል ሰው ሙሳና ሃሩንን በምን መነደዋቸው አለ من أركواتشو على من دنبروا على إنهما من عبادنا المؤمنين أمان مهون بتشا بكينو مؤمن مبال بتشا بكي سمنو للا تقط الله سمعت تامتو من ماينت كرسول عليه الصلاة والسلام يبلتا كموسى يبلتا سو يلم مؤمن ناتشو النسو إنهما من عبادنا المؤمنين የኑህን ታሪክ የኢብራሂምን ታሪኮች በሰፊው ከነገረን በኋላ النوات الشجرة الطيبة እንዴት ጥሩ ልጆች እንዳስከተሉ ደግሞ ሙሳና ሃሩንን በማንሳት የተውራትን አስተምሮትና ያንን የለውጥ ዓለም ያን የለውጥ ሂደት ጉዞ እንዴት እንደመሩት በይፋ ነገረን መንና على موسى وهارون ብሎ فضل من الله ነው ነብይነት በምርጫ በድምጽ ብልጫ የሚመጣ አይደለም ነብይነት በዘር የሚመጣ አይደለም ነብይነት በሆነ በወገናዊ በገንዘብ የምትገዛው ነገር አይደለም ነብይነት
من منة الله سبحانه وتعالى يممتانو ولقد مننا على موسى وهارون قال قد أوتيت سؤلك يا موسى يا موسى نبينتن الله سينقراتشو ودياونو موسى ይሄ ስራ በጣም ከባድ ነው ብቻዬን አልችልም ምላሴ በደንብ ማስረዳት ይቸግረኛል ስለዚህ ወንድሜን ነብይ አድርግልኝ ሙሳ ሃሩንን ነብይ አድርገው الله سبحانه وتعالى أوتيت سؤلك يا موسى ولقد مننا عليك مرة أخرى لاچو تستها لايزو دس بله تقبي الله الله لاچو نجيناهما ميغرمو نبينتون ጸጋውን ከነገረን በኋላ ወዲያውኑ ወዴት አመጣ ወደ ምን ተረማመደ ከፊትናው ነፃ ማውጣቱን እንዲያረጉ እንዲያሉ ታገሉ ምናምን የለም እኛኮ የሆነች ስራ ከሰራነ ወዲያውኑ እንዲያደረጉ እንዲየሰሩ የተባለ እየተጨማመረ ነው የሚነገረው ሙሳ ነመነና عليه وعلى اخيه هارون ከዚያ በኋላ የታገለ የትግሉ ነገር ምን አስከተለ ፈተና ከዚያ ፊትናም ነፃ ወጣሁት ልክ ያለው ማድረስ አለብህ ተወጣው ራስህ አላልኩትም انني معكما اسمع وارى ብሏቸዋል ግን አረ ሰው ያንችለውም ፍራውን ሲሉ እናንተ ሄዳችሁ ማለት እኮ ትቻችኋለሁ ማለት አይደለም እኔ እኮ አብሬ ነው ያለሁት انني معكما اسمع وارى الله አይሰማም الله ያይም የሚሉ ሰዎችም እንዳንድ ጊዜ ብቅ ይያሉ ያ አያለሁኝ ፍራውን እናንተ ጋር ምን እንደሚል እሰማለሁ ወሬውን እየሰማሁት ነው የሚናገራችሁ ከሱ የሚወጣውን አንደበት እናንተ ከምትሰሙት በበለጠ እኔ የሚሰማው ያላችሁ ስተዱ ሁለት ልትሆኑ ትችላላችሁ እኔ ሶስተኛ አለሁኝ ونجيناهما وقومهما من الكرب العظيم يا كرب العظيم የሚባለው ፊት ለፊት የነበረው ምንም ማይታሰብ ማለፉ ማይታሰብ ውሃ ከኋላው የፍርዓውን መድረስ የመጨረሻ የፈተናው ሁሉ ፈተና ትልቁ እሱ ነበር እዚያ ላይ ነፃ ወጣቸው ከዚያ ነኝ ናችሁ ነፃ ወጣችሁ ነው የሚለው አላህ ከዚያስ ونصرناهم فكانوا هم الغالبين አሁን የታገሉ የተጣሉ የተታኮሱ የሚመስል ነገር አለው ላላ በሐሳብ ተጋጩ በቃ እነ ሙሳ ወጡ እነሱ ሰመጡ ونصرناهم فكانوا هم الغالبين ማለት እነሱ ቀሩ መሬት ላይ ግብጽን ወረሱ فكانوا هم الغالبين نصرناهم على فرعون وقومه حين أغرقهم الله فكانوا هم الغالبين كما قال تعالى سنشد عضدك بأخيك ونجعل لكما سلطانا فلا يصلون إليكما بآياتنا أنتما ومن اتبعكما الغالبون سورة القصص لا يبقلت أنه عندهم ينقر الله يهارونم سلطان شمات شم يلها الله عبري لك يلها الله ሁለታችሁንም ትልቅ ስልጣን ነው የምናደርግላችሁ እናንተ አጠገብ ወይድርሽ ሊሉ አንቱማ ወመን ተበዐኩማ الغالبون እናንተ ሁለታችሁና እናንተን የተከተለ ነው የሚያሸንፈው ብሎ ነግሯቸው ነበር ሱረቱል በቀራ ላይ ደግሞ በጣም በከዚህ በሚገርም ነገር ነው የገለጸው ወይድ ነጀይናኩም ሚን አሊ ፍርዓውን يسومونكم سوء العذاب يذبحون أبناءكم ويستحيون نساءكم وفي ذلكم بلاء من ربكم عظيم وإذ فرقنا بكم البحر ይው ገና እነሱ ከህፃንነታቸው የተሰራባቸው እንደባ ነፃ አውጥቼ አሳድጌ ለነብይነት አበቃችሁ ካለ በኋላ وإذ فرقنا بكم البحر فأنجيناكم ማለት መሐል ላይ ያለውን ታሪክ አለፈና የጭንቀቱ ያመጨረሻው ባህሩን በቁጥራችሁ ሰንጥቄ እንድታልፉ ያደረኩበትም ትልቅ ተአምር ነበር ይላል ኪታቡ ለሃሩንም ለሙሳም ነው የተሰጠው وآتيناهما الكتاب المستبين آتينا موسى وهارون الكتاب الواضح الجلي وهو التوراة التي جعل الله فيها المواعظ والأحكام وفصل فيها كل شيء يحتاج إليه بنو إسرائيل
ወለቀድ አተይና ሙሳ ወሃሩን አልፉርቃን ይላል ሱረቱ ልአንቢያ ላይ። ለሙሳና ለሃሩን ፉርቃንን ሰተነዋል። ፉርቃን ይባላል ተውራት። ወድያአን ወዚክረን ሊልዓለሚን